እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቃል። እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው እነዚህ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው? ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ፣ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለብን። ቀኑን ሙሉ አቤቱ አንተ ባለኝታ አሳድረኸኛልና ብሏል መዝሙር 5 ላይ መዝሙረ ዳዊት ላይ። ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው። ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ነው። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ? ደስ ይበላችሁ፣ መደሰት ነው። ከዚያስ ምን አለ? በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሁለቱ ሶስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? 3። ምንድን ናቸው ነው ያለ? እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ። ጸንተው የሚኖሩ 3ቱ ናቸው። ሁሉ ነገር ሲቀር መጨረሻ ላይ የሚቀሩት 3ቱ ናቸው። ስለዚህ ከ3ቱ አንዷን ተስፋን እንወቃት ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ፣ እንዲሁ ስለ ተስፋ አመለካከታችን እንዲለወጥ ነው። ምክንያቱም ሰው ተፈጥሮ ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው? ወይም መጨረሻ ላይ የሚኖረው ማን ጋር ነው? ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው የምሆነው? ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ነው። የሰው ልጅ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመሌ ከፋ፣ እንደዚህ ልጅ ይላል። ግን ትናንትም እንደዛ ነበረ፣ ዛሬ ግን ብሶት ነው እንጂ ትናንት የተሻለ ሰው ስለነበራል። ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል፣ ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ? ተዘጋጅታችሁ ኑሩ። ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት ነው። አለኝታ ነው። ተስፋ ማን ነው? እግዚአብሔር ነው። አሁንስ ተስፋ የማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን ይላል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል። ንዑድ ክቡር የሚሆን ጳውሎስ 3 ውበቶችን ለቤተ ክርስቲያን ሰጠ ይላል። እምነቷ፣ ተስፋዋና ፍቅሯ ነው ቤተ ክርስቲያን የሚያሰኟት እነዚህ ናቸው። እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው እነዚህ። አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አምኜ እኖራለሁ ብሎ ያንን እምነቱን የሚያሳየን በጸና እምነቱ በጸና ተስፋው በማይለያይ ፍቅሩ ነው። ሌላ ማስረጃ የለውም። ሰርቲፊኬት አያሳየንም። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ በተስፋውና በፍቅሩ። ተስፋ ሲጎለን ይውላችኋል። በሶስቱ የማመናችን ጥቅም በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በስላሴን እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። በእግዚአብሔር ሁሉ ይቻላል። እሱ ነው ተስፋ ማድረግ። የማይቻሉ ነገሮች በእግዚአብሔር ይቻላሉ።
ኩሉ ይትካለ ዘያምን ማርቆስ ምዕራፍ 9 ቁጥር 23 ላይ ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ ነው? እግዚአብሔር ማሰብ። ይሄ ነገር ያለቀ ነው የሚል ነገር ስናይ ለእግዚአብሔር እኮ ይቻላል ብሎ መታመን ተስፋ ይባላል። የመጻጉዕን ታሪክ ስንት ዓመት የተኛው? 38 ዓመት የተኛ ሰውዬ አልጋ ተሸክሞ መቆም ምንድን ነው? የማይቻል ነገር። ክርስቶስ ሊያሳየን የፈለገ ይሄንን ነው። የማይቻል ነገርን አደርግላችኋለሁ ነው። 38 ዓመት የኖረው ሰውዬ ቀስ ብሎ እንደዚህ ሆኖ ተረጋግቶ ምርኩዝ ይዞ ሄዶ ጎብጦ ሄዶ ከዛ ተቃንጦ እህል ቀምሶ እንዲህ ብሎ በርትቶ ነው በአንድ ጊዜ አልጋህን ተሸክም። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን ነው። በሰው ዘንድ ያልተቻለ በእግዚአብሔር ይቻላል። እግዚአብሔር ሰው እንደሚያይ አድርጎ አያይም ነው። እግዚአብሔር ሰው እንደሚያስበው አያስበው። እግዚአብሔር እንደ ሰው አድርጎ አይደለም የሚሰራው። እግዚአብሔር የሚያሰኘው ከሰው ውጪ በሆነ መንገድ ስለሚሰራ ነው። እኛ ከምናውቀው ኃይል በላይ ይሰራል እግዚአብሔር። እግዚአብሔር ካለ ከባዱ ቀላል፣ ቀላሉ ከባድ ይሆናል። ለእግዚአብሔር ይቻላል እና በዚህ በስነ መለኮት ትምህርት የሚባለው ምንድነው? እምነት ከምክንያት በላይ ነው። እምነት ከእውቀት በላይ ነው። እምነት ከስሜት በላይ ነው። እምነት ከመረዳት በላይ ነው። በዚህ አለኝታ ውስጥ መኖር ነው። ይቻላል። እግዚአብሔር ካለ የማይቻለው ነገር ሁሉ ይቻላል። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል ብሎ ተስፋ ማድረግ ነው። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል። የማይቻል ይቻላል። ከተፈጥሮ ሕግ በላይ ደግሞ ይሰራል። ለምሳሌ የምታስቡት ምንድን ነው? ተስፋ በቃ ይሄን የሚሻገር ነው። የቀድሞ እውቀታችንን ሁሉ የሚሻገር ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እናታችን ሳራ ምን ብላ ነበር? አርጅታ ነበር። ከተፈጥሮ ሕግ በላይ ወለደች። አብርሃም አርጅቶ ነበር። ከተፈጥሮ ሕግ በላይ ወለደ። ሴት ያለ ወንድ ዘር አትወልድም። ከተፈጥሮ ሕግ ውጭ ነው። ድንግሊቱ ልጅ ወለደች እመቤታችን። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። በፀሐይ መብረቅ ያወርዳል፣ ክረምቱን በጋ ያደርገዋል። ደረቁን ያረጥበዋል፣ እርጥቡን ያደርቀዋል። ድሃውን ከፍ ያደርጋል፣ ትዕቢተኛውን ያዋርዳል። እግዚአብሔር ካለ ከተፈጥሮ ውጭ ይሰራል። ለምሳሌ እየበሉ መኖር ተፈጥሯዊነት። ያለ ምግብ ከፈለገ ሙሴን 40 ቀን በተራራ ያኖረዋል፣ ኤልያስን 40 ቀን ያኖረዋል፣ ገብረ መንፈስ ቅዱስን 500 ዓመት ያኖራል። እግዚአብሔር ካለ ለእግዚአብሔር ከተፈጥሮ ሕግ ውጭ መኖር ይቻላል። እግዚአብሔርን ወደ መምሰል ያደገ ሰው በሕግ አይሰላም፣ በሕግም አይለካም። ከሕግ በላይ ነው። ሕግ ለጠማማን የሚሰራ ብሏል ቅዱስ ጳውሎስ። ጻድቅ ግን ከሕግ በላይ ነው። እነ እግዚአብሔር በሕግም ያለ ሕግም ይሰራል። ሰው ላድን ባለ ጊዜ ለእግዚአብሔር ልክ የሚያበጅለት የለም። በተፈጥሮ ሕግ አይመዘንም፣ በክረምት አይመዘንም፣ በበጋ አይመዘንም፣ በወንድነት አይመዘንም፣ በሴትነት አይመዘንም፣ እርጅና አይመዘንም፣ በወጣትነት አይመዘንም። እግዚአብሔር ከምናውቀው ተፈጥሮ ውጭ ማድረግ እንዲችል ተስፋ የምናደርገው ነው። እግዚአብሔርን ተስፋ ማድረግ ማለት ከተፈጥሮ ላይ ተንጠልጥሎ አለመቅረት ማለት። ከዚያ ውጭ አለፍ ብሎ ወደ እግዚአብሔር መሄድ ሸገር ብሎ እና ማዶ ተሻገሩ የተባለ ይሄን የምድሩን አይደለ የሰማዩን አስቡ የተባለ ይሄን በተስፋ ምን ይበላችሁ ነው? ደስ ይበላችሁ ነው። እግዚአብሔር እንደዚህ ያደርጋል። ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው። በተስፋ መደሰት ማለት ተስፋ ለዛሬ ነው ለነገ ነው። ዛሬ ነው አይደለም እንደ እግዚአብሔር። አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው ተስፋ የምናደርገው አይደለም። እዚያው መከራው ውስጥ ሆነን ራሱ ማን አብሮን አለ ነው? እግዚአብሔር አለ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው? ነው እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው? አብሮት እንዳይቆረጥመው የሚያደርገው ማን ነው? እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር ነው። እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር ነው። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም። እግዚአብሔር ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ ተረፈ ኤርምያስ ምዕራፍ 4 ላይ ሲናገር እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገውም። እዚያው ውስጥ ሰላም መስጠት ይቻለዋል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግስት መኖሪያ ማድረግ ነው እግዚአብሔር የሚችለው ሳይጠበቅበት እዛው። ለዚህ ነው ከበላተኛ መብል ወጣ የሚባለው። አንበሳው ጉሮሮ ለአንበሳውን መግደል ሳያስፈልገው አንበሳው ውስጥ መብል እንዲኖር ያደርጋል። ሰው ሳይቆረጠም እንዲኖር አውሬው ሆድ ውስጥ ሰው ኑሮ እንዲወጣ ያደርጋል። ጠላቶቻችንን መግደል ሳያስፈልገው ጠላቶቻችንን መኖሪያ ማድረግ ይችላል። እግዚአብሔር እንደዚህ ማድረግ ይችላል። ይህ ለእግዚአብሔር የሚቻለው ረቂቅ ነው። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ።
አሁንም እግዚአብሔር ውስጥ ላይ ብሎ ማመን። አንድ መልአክ ነው አይደል? አንድ ሰይጣን መጥቶ አንዱ መነኩሴ ሲደበድበው አድሮ ሲወቀው አድሯል። ወዲያ መልአኩ ሊነጋጋ ሲል መጥቶ በልዞት ቶቶ ብሎ አሽርቆለታል። ማን አንተ ደግሞ አለው መነኩሴ ቅዱስ ሚካኤል። ይሄን ያልሰቃይ ሳድር የት ደኑሯል? አሁን ምትመጣ ባልኖርማ ገሎ ኑሯል አለው ማለት ነው። ቀድሞም አብሮት ነበር። ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው። እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያረግልን የቆየው? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን እንመስል። መጀመሪያ ብቻችን እንደው ስንጣጣር ቆየን። እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። እዛ አይደለም። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።